ሰላም እንደምን አላችሁ ውድ የዲያስፖራ ፕላስ ቤተሰቦች፣ ዛሬም እንደተለመደው በአዲስ ርዕሰ ጉዳይ ተመልሰን መጥተናል። ለዚህ ቻናል አዲስ ሆናችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ዛሬ ይዘንላችሁ የመጣነው እንግዲህ በግሪን ካርድ ላይ የተጀመረው አዲስ አሰራርና በ2026 ደግሞ የመጡ አዳዲስ ሩሎች፣ ከዚህ ቀደም ሲል ሩሎች አንድ በአንድ ስኬጁልም ሆነ የተለያዩ አፕዴት የሚደረጉት በአመታቶች ነበር። አሁን ላይ ግን በየሳምንት በየደቂቃዎች የተለያዩ ሩሎች እየወጡ ይገኛሉ። እነዛን ያማከለ አዲስ ኢንፎርሜሽን እንግዲህ አሁን እጃችን ላይ ደርሷል። ከዛም መካከል እንግዲህ በቅርብ እየተወራ ስላለው ስለ ዲቪ ሎተሪ እንነጋገራለን። እንደገና ደግሞ በግሪን ካርድ ላይ የወጡ አዳዲስ መመሪያዎች አሉ። እንደገና ደግሞ የአገልግሎት ክፍያ ጭማሪ ላይ በጣም ትልልቅ ኢሹዎች እየተነሱ ይገኛሉ። ሌላኛው ትልቁ ቢግ ኢሹ ደግሞ ፕራዮሪቲ ዴት እና ደግሞ የቪዛ ቡሌቲን አንድ ላይ ምናይ ይሆናል። በመጨረሻም የተለያዩ ቪዛዎች ፓስት ቼክ እየተደረጉ ይገኛሉ። እነሱን የምንመለከት ይሆናል። እስከ መጨረሻው ድረስ ተከታተሉ። ወደ መጀመሪያው ርዕሰ ጉዳያችን ስንመለስ እንግዲህ አሁን በዚህ የዲቪ ሎተሪ ጉዳይ በጣም ብዙ አነጋጋሪ ነገርም ባይሆን በዚህ ሳምንት እንግዲህ የተለያዩ ኬዞች የኬዝ ቁጥራችሁን እያስገባችሁ ቼክ እንድታደርጉ እየተባለ እየተነገረ ይገኛል። ነገር ግን በዚህ የዲቪ ሎተሪ ጋር ተያይዞ የመጡ በጣም በሚገርሙ ዝርፊያዎች እየተካሄዱ ይገኛሉ። በጣም በሚገርም ሁኔታ ኢሜይሉ ሁሉ ነገሩ ዌብሳይቱ እስኪመሳሰል ድረስ ለሰዎች ኢሜይል እየገባ ይሄን ያክል ዶላር ካስገባችሁ በኋላ ወደዚህ ፕሮሰስ መግባት ትችላላችሁ በማለት የተለያዩ አጭበርባሪዎች እንግዲህ ይህንን ነገር እየተገበሩ ይገኛሉ። 2026 ላይ እንግዲህ በጣም ብዙ ሰዎች ለዲቪ ሎተሪ አቺቭ እንዳደረጉ እየተነገረ ይገኛል። በዚህ ሁኔታ ተንተርሰው ለሌብነት ተዘጋጅተው እንግዲህ እዚህ ነገር ላይ እየሰሩ ያሉ ሰዎች አሉ። ኢሜይላችሁ ውስጥ በሚገቡ ነገሮች ከትክክለኛው ድረገጽ ካልገባላችሁ በስተቀር አክሰፕት እንዳታደርጉ፣ ምንም አይነት ሊንኮችንም እንዳትነኩ በማለት በማሳሰብ ይሄንን እንጀምራለን ማለት ነው። የመጀመሪያው ትልቁ ኢሹ እንግዲህ የክፍያ አገልግሎት ጭማሪ ነው። ይህም ታዲያ በ2026 ላይ ትልቅ ለውጥ ተደርጓል ተብሎ የሚወራለት ኢሹ ይሄ ነው። በአይ 485 የሚከፈለው የክፍያ ሂደት አድጓል በጣም እየተባለ እየተነገረ ይገኛል። በ2026 ይህ ሀፕን ሊያደርግ የቻለበት ምክንያት እንግዲህ የሰነድ ቤቱን ለማዘመን ነው በሚል ነው ይህንን ነገር ያደረጉት። የራሳቸው ኢሹ አላቸው። ያ ኢሹ እንግዲህ ለኛ የሚነግሩን ይህን የክፍያ ስርዓት ለማዘመን ነው፣ የተለያዩ ስርዓቶችን ለመጨመር ነው ይላሉ። ግን ያው የሰውን የፋይናንሻል ስታተስ ስለሚያውቁት ይሄ ነገር ላይ ትንሽ ይዘገያል ብሎ ስለሚያስቡ ከነዚህ ሩሎች ትንሽ ለማጉደል ያደረጉት ሂደት ነው። እዛም መካከል እንግዲህ ፕሪሚየም ፕሮሰሲንግ ብለው የራሳቸውን አሰራር ይዘው መጥተዋል። ያም እንግዲህ በ15 ቀኑ ፕሮሰሱ ምን ላይ እንደደረሰ እንደገና ደግሞ የተለያዩ ዌዎችን ተጠቅማችሁ እንድታልፉ ማለትም ይቺ 15 ቀኗ እንደ ፕሪሚየም ዩዘሮች $2965 አካባቢ ኦልሞስት $3000 ማለት ነው። እሱም ፔይ አድርጋችሁ ሙሉ ለሙሉ ወደዚህ የአገልግሎት ክፍያ ውስጥ እንድትገቡ የሚያደርግ ነገር ነው። ምክንያቱም አንዳንድ ጊዜ ሳምንታቶችን ልጠብቁ ትችላላችሁ፣ ወራቶችንም በጣም ብዙ ወራቶችንም ልጠብቁ ትችላላችሁ። በጣም ብዙ ቦታ እየሰማነውም ያለውም ኢሹ ይሄው ጉዳይ ነው። ፕሮሰስ ይሄን ያክል ሆነ፣ ይሄን ያክል ፈጀብኝ ምናምን ነበር። አሁን ላይ ግን $2965 ከፍላችሁ ይሄንን አክሰስ መጠቀም ትችላላችሁ ማለት ነው። ይሄንን አክሰስ ለመጠቀም እንግዲህ የአሜሪካ መንግስት እንግዲህ ያወጣው ሩል አለ። በማይ ዩኤስሲአይኤስ የሚባለው ድረገጽ ኦፊሻል እና ስለናንተ በምታዩበት ድረገጽ ገብታችሁ ያንን ነገር ፕሮሰስ የምታደርጉ ከሆነ $50 ቅናሽ እንደሚያደርጉ እየተናገሩ ይገኛሉ ማለት ነው። ታዲያ ይህንን ነገር ለማዘመን ነው ብለው ቢናገሩም የነሱ ሐሳብ ግን ምን ያክል ይሄን ነገር ይከፍላሉ አይከፍሉም እያሉ ይሄን ነገር የሚለኩበት የራሳቸው የሆነ ዌይ ነው። ሌላኛው እንግዲህ ትልቁ ኢንፎርሜሽን ተብሎ እየተነገረ ያለው ለፕራዮሪቲ ዴት የምንለው ነው እና የቪዛ ቡሌቲን የምንለው ነው። የቤተሰብ ጥያቄ ማለትም ግሪን ካርድን የምትጠባበቁ ይሄ ትልቅ ኢሹ እንደሆነ ይታወቃል። ይህ ማመልከቻ ከገባበት ቀን አንስቶ በየወሩ የሚወጣውን የቪዛ ቡሌቲን የእናንተ ቀን መድረሱን ማረጋገጥ አለባችሁ። ምክንያቱም እንግዲህ በትዕግስት ግዴታ መጠበቅ አለባችሁ። እንደገና ደግሞ ቀናችሁ ሳይደርስ ወደኋላ ተመልሳችሁ እያንዳንዱን ነገር ምን ላይ ናቸው፣ ምን አይነት ወይ ላይ ነው እየተደረሰ ያለው የሚለውን ነገር
እንድታጠኑና እንድታጤኑ ይፈልጋሉ። በምንም ማለት ነው። ምክንያቱም ይሄ አክቲቭ መሆናቸውን እንዲገልጽ ነው። በዚህ ሰዓት አሜሪካ ውስጥ መኖር በጣም ሪስክ እየሆነ ይገኛል፣ ሙሉ ለሙሉ ማለት ነው። ምክንያቱም 10 ዓመት 5 ዓመት ይሄ ሁሉ ዓመት የኖረ ሰው ሲመለስ እያየን ነው በማይሆን ወይ ይሄን ያክል ግሪን ካርድም ተሰጥቶት በጣም አስተማማኝ ያልሆነ ሁኔታ ላይ ነው ያሉት ማለት ነው። ታዲያ ይሄ ላይ ተመርኩዘው ሌላ ያወጡት ደግሞ ሩል አለ። ምንድነው? ወደኋላ ቪዛን መመርመር ላይክ ምንድነው ያደረጉት? ይሄ ወደኋላ ቪዛ መመርመር ማለት ከዚህ ስትነሱ ይዛችሁ የምትሄዷቸው ኢንፎርሜሽኖች በምን ወይ እንደመጣችሁ እንደገና ደግሞ እዚህ ክሮስ ቼክ አሁን ላይ ዲጂታላይዝድ እየሆነ ስለሆነ የኢትዮጵያ መንግስትም የተለያዩ ዳታቤዞችን ሼር እንዲያደርግላቸው በጣም ፑሽ እያስገደዱት ይገኛሉ። ምክንያቱም ከትምህርት ሚኒስቴር ጀምሮ ማለት ነው። ይህ የሆነበት ምክንያት እንግዲህ አንዳንድ ሰው በማይሆን በፎርጅድ የትምህርት ማስረጃ በጣም ብዙ የቴሌግራም ግሩፖች ላይ የማየውም እንደዚህ የዲያስፖራ ኮሚኒቲ ግሩፖች ላይ የማየውም ነው። ፓስፖርት ሳይሆን የተለያዩ የትምህርት ኤዱኬሽን ከፈለጋችሁ ድራይቪንግ ላይሰንስ ምን ከፈለጋችሁ በእንደዚህ ያክል ዋጋ እንደራደርና እንሰራላችኋለን የሚል ነገር በጣም ብዙ እያየን ነው። ያንን ነገር ያስቀራል ብለው ይዘው የመጡት ወይ ነው። ይሄ ደግሞ ክሮስ ቼኪንግ ይባላል። ይህንን የሚያደርጉት እንግዲህ ከኢትዮጵያ መንግስት ጋር በመነጋገር የተለያዩ ዳታቤዞችን ሙሉ ዳታ እንግዲህ ከአንድ ሀገር ወደ አንድ ሀገር ለመሸጥ በጣም ከባድ ነው። ግን አሜሪካ ስትሆን ሀያልም ስለሆነች ይህንን ዳታ ሼር አድርገው እንዲሰጧቸው በማድረግ ላይ ይገኛሉ። ይህ ፕሮሰስ ኮምፕሊት ካደረገ በኋላ ወደኋላ ወደ እናንተ ስኩል ባክግራውንድ ነው የሚመለሰው። እያንዳንዱ ነገሮች ውስጥ ኢትዮጵያ ወደ መረብ ቋት ውስጥ እየገባ ይገኛል። በዚህ መሀል እንግዲህ የምትበሉት እናንተ ናችሁ። እዚህ ጋር ፎርጅድ የያዘ ሰው ምናምን ነገር በጣም ሪስክ ነው የሚኖረው። እንዴት ነው ያ ነገር ሊኖረው የሚችለው የሚለውን ነገር አንድ በአንድ ልንገራችሁ። አሁን እዚህ የምታሰሩት እያንዳንዱ ፎርጅድ ፔፐር እያንዳንዱ ኪዋር ኮድ ሊኖረው ይገባል። እያንዳንዱ እዚህ ፎርጅድ ያሰራችሁት ፔፐር ደግሞ ያን ኪዋር ኮድ ይኖረዋል አይኖረውም እሱን ማውቀው ነገር የለኝም። ግን አሁን ላይ ኦሪጂናሊቲነቱን ለማረጋገጥ ሁሉም ወደ ዳታቤዝ ውስጥ እየገባ ስለሆነ የእናንተ ኦሪጂናል ፋይል እዛ ቦታ ከሌለ ምንም ጥቅም የለውም ማለት ነው። በዚህ መሃል በጣም እናንተ ላይ ሪስክ ውስጥ የሚከት ነገር ነው የሚሆነው ማለት ነው። ያንን ነገር ደግሞ ያመጣበት ምክንያት ምንድን ነው? አሁን ተቀጥራችሁ ለምትሰሩበት ቦታ አሁን እንትን ለምትሉበት ቦታ ራሱ በጣም ሪስክ እየኖረው ነው የሚሄደው ይሄ ነገር። ስለዚህ ሁላችሁም መጠንቀቅ አለባችሁ ማለት ነው። እዚህ ነገር ላይ ወደኋላ ተመልሳችሁ ወደኋላ ተመልሳችሁ ማስተካከል ይኖርባችኋል። ምክንያቱም ቪዛ በስነስርዓት ወደኋላ ቼክ የተደረገ ነው። በስነስርዓት ግሪን ካርድን ጨምሮ አሜሪካን ሀገር ለምታደርጓቸው ነገሮች አሁን ላይ እየተጠነቀቃችሁ መምጣት አለባችሁ ማለት ነው። ቃለ መጠይቅ ከመቅረባችሁ በፊት እንግዲህ ሰነዳችሁን ፕሮፐርሊ ማዘጋጀት አለባችሁ። እንደ ድሮው ቃለ መጠይቅ ላይ እንደዚህ ነው ሳታገባ ምናምን ነገር የለውም። ኦልሬዲ ክሮስ ቼክ አድርገው ስለሚመጡ ከዛ የአንድ ሰው ግሪን ካርድ ከመድረሱ በፊት የሚኖሩ ታይሞች አሉ። የነዛን ታይሞች ፕሮፐርሊ እየተጠቀሙበት ይገኛሉ። ምን በማድረግ ዳታ ጋዘር በማድረግ ይህንን ዳታ ጋዘር ካደረጉ ከሰበሰቡ በኋላ የኢንተርቪዋችሁ ታይም ላይ የምታሳዩትን ነገር ከወዲሁ መጠንቀቅ አለባችሁ እየተባለ የሚገኝበት ምክንያት እንግዲህ ይሄ ነው። ምክንያቱም በጣም ብዙ ሰው እየተመለሰ ነው። እንደው አይናገርም እንጂ እንደው ቦሌ የሚራገፈውን እንትን ብታዩ በጣም ቅስም የሚሰብር ነገር ነው። በጣም ረዥም ዓመት የኖሩ ሰዎች እየተመለሱ ነው ያሉት። አሁን ላይ በጣም ሪስክ እየመጣ ይገኛል ማለት ነው። እንደ ማጠቃለያና እንደ ዲያስፖራ ፕላስ እኛ አሪፍ በሆነ ዌይ የምንነግራችሁ ትልቁ አንደኛ የክፍያ ጊዜያችሁን ነው። የክፍያ ጊዜያችሁን በስነስርዓት በጊዜ መክፈል ላይክ እዛ ጋር እንዳለው እንደ 15ኛው ቀን በ2600 ምናምን አካባቢ ዶላር ቶሎ ብላችሁ ኮምፕሊት አድርጋችሁ ፕሮሰሲንጋችሁን ብታፋጥኑት በጣም ተመራጭ ነው ብለን ነው የምንገምተው። እንደኛ እንደገና ደግሞ የቪዛ ቡሌቲን በየወሩ መከታተል አለባችሁ። ይሄን ነገር በየወሩ ሰነዶችን በጥንቃቄ ማደራጀት እንደገና ደግሞ አይኖ ግሪን ካርድ ማግኘት በጣም ትልቅ ፈተና የሚፈጠር ነገር እንደሆነ ይታወቃል። ነገር ግን ይሄን ነገር ትልቅ አቺቭመንት ትልቅ እንትን መሆኑን እየታወቀ ወደኋላ የሚሰሩ መጥፎ ነገሮችን እነሱ ካልኖራችሁ የላችሁ ነው ችግር የለውም። እነሱ አክሰፕት ማድረግ አቅሙ አላቸው። ይሄን ያህል እንትን የሚሉት ነገር የለም። ግን ለማጭበርበር የምትሞክሯት ነገር ግን ካሁኑ ካንሰል ብታደርጉ ጥሩ ነው። እና ምን እየተደረገ ነው? ወደኋላ ክሮስ ቼክ እየተደረገ ስለሆነ ዳታቤዞች ከኢትዮጵያ እየተሸጡ ስለሆነ ከአሁኑ እንድትጠነቀቁ እያሳሰብን
የተለያዩ ጥያቄዎች ካላችሁ ኮመንት ስር አስቀምጡልን። እኛም እየተከታተልን እያንዳንዱን ዴይሊም ሆነ ታይምሊ አፕዴት እያደረግን እናቀርብላችኋለን። ኮመንት ስር የምትፈልጉትን ነገር ጠይቁ፣ አንድ በአንድ የምናዘጋጅላችሁ ይሆናል። የዛሬው ፕሮግራማችን ይህንን ይመስል ነበር። እንኳን ወደ ዲያስፖራ ፕላስ በሰላም መጣችሁ እያልን ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ሳምንት እስከምንገናኝ ድረስ ቸረን ሰንብት።